የምታያቸው ፎቆች ማስተር አብነት ወለለና ጅል ደንጋራ ያስጀመራቸው ናቸው። እንግዲህ ማስተር አብነት ስለነዚህ ፎቆች ቢያስረዳን ደስ ይለኛል። ኩባያ ራስ ምን ፈሳም ነው አንተ ወጥቶ የኔ አይደለም በዚህ መንገድ አምጥቻቸዋለሁ ይበላል። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። እነዚህ ሁለት ፎቆች ጅምር ላይ ያሉ ፎቆች ዱራሜ ላይ ያስጀመራቸው እንዴት በእናትህ በጣም እንዴት ወንጀልን ታጣራለህ? በእናትህ እውነትህን ነው። በጣም ጎበዝ እኮ ነው አንተ። በቃ መሸለም አለበት መንግስት። በቃ የልጅ አሳዶ ሊሸልመው ይገባል። እንደዚህ አይነት የተደበቀ ሚስጥር፣ እንደዚህ አይነት የመጥፎ ሰው ሚስጥር እያወጣ በእናታቸው እንደዚህ የኢትዮጵያን ሕዝብ ያሰቃየ ሰው ሚስጥርን እያወጣ ይሄ ሰውማ በቃ መሸለም አለበት። በቃ የበጎ ሰው ብድር ይባል የበጎ ሰው ምን ነው የሚባለው? ብቻ የበጎ ሰው ሽልማት መውሰድ አለበት። ማንም ሰው መውሰድ የለበትም። በስመ አብ እንዴት አገኘው? እንዴት ቻልክበት? በእናትህ ስንት ሰው አጣርቶ ያጣውን ስንት ሰው ፈልጎ ያጣውን ወንጀል እንዴት አገኘው? በእናትህ ሀገር ግን በቃ ጥሩ ሳይወጣላት ተብሏል። እስኪ እንስማው የሚለውን እስኪ እንስማለት። ነጋዴ አይደለም ይሄ ሰውዬ። እንግዲህ ማስተር አብነት ማለት ነጋዴ አይደለም። ነጋዴ ቢሆን እሺ እንቀበለዋለን። ማስተር አብነት ማለት እርዳታ ነው የምሰጠው፣ እርዳታ ነው ለሰዎችም ማስተባብረው የሚል ሰው ነው። ስለዚህ ኦዲት ይደረግ፣ በቦርድ ይመራ የምንለው ለዚህ ነው። አንተ 10 ዳቦ ሰው ስጥ ብሎ ልኮ 7ቱን ለራስህ 3ቱን ደግሞ ለሰዎች ሰጠህ አይባልም። ነጠቃቸው ነው የሚባለው። እሺ አንተ 7ቱ ዳቦ አንድ ዳቦ ሰጠህ ታውቃለህ? 7 ዳቦ ስጥ ተብለህ ቢሰጥህ ትሰጣለህ? አንድ ዳቦ ትሰጣለህ አንተ? እኮ ለምንድን ነው ለማውራት እንደዚህ የምንፈጥረው? የሚሰራን ሰው ለምንድን ነው ከኋላ ልንስበው ልንጎትተው የምንፈልገው? ለምንድን ነው አይገርማችሁም? ግን እዚያ ጋር እኔ እግዚአብሔር አሁን ይህን ቪዲዮ ሳይሆን በጣም ነው የገረመኝ። ታውቃላችሁ እንዴት ሰው የጥሩ የሚሰራን ሰው ሲያበረታታ ይህ ሰው ይገባዋል እኮ ከዚህም በላይ እኮ ይገባዋል። ሰው የሰራ ሰው የሚሰራ ሰው ምን ችግር አለው? እስኪ እናንተ አሁን እንደናንተ እንደ ሀሳብ ሰውዬው እንደው ቢኖረው እንኳን ሰው የሰራ ቢበላ እንኳን ችግር የለም። ሳትሰራም አሁን ይሄ እንደዚህ ማውራቱ ምንድን ነው? አሁን አንተ እንዴት ነው ይሄ ልጅ እንዴት ነው እንደዚህ ወጥቶ ለማውራት ሞራሉ የኖር? ገብቷችኋል? ግን እምላችሁ ሰውዬው እኮ ሙሉ ህይወቱን እርዳታ ላይ ያኖረ ሰው እንዴት እንደዚህ በምን ሞራል ወጥተህ ታወራለህ? አሁን ጀስት ላይክ የነ መልእክተኛውን አስታውሳችሁት አይደለ? የመልእክተኛውን አሁን በቃ ስንት ስራ መስራት የሚችል ሰው በቃ ስራውን አቆማለ። ከዛ ይሁን ምንም እኮ በማይመለከተን ነገር ምናልባትም እሱ ከዛ ስራ ካቆመ በኋላ ስንት ሰዎች ወይ ህይወታቸው አልፏል፣ ካለበለዚያ ጎዳና ላይ ወጥተዋል በሱ ምክንያት ማለት። አሁን ደግሞ አንድ አለ የሚባለው የእርዳታ ስራ የሚሰራ ሰውዬ ማስተር አብነት ነው። ሰሞኑን እንኳን ታሞ ታውቃላችሁ፣ ሰሞኑን እንኳን ታሞ የእርዳታ ስራ እየሰራ ነበር። እስኪ ለማንኛውም ላሰማችሁ፣ እኔ ለፈለፍኩባችሁ። ስለዚህ ይሄንን የሚመለከተው የመንግስት አካል ያጣራና ኦዲት ያርግ። ከዚህ በኋላ የትኛውም የሚሰበሰብ ገንዘብ በቦርድ ይመራ። ዶክተር አብይ አህመድ እኮ ይሄንን እርዳታን ሲያስጀምር ማህበራዊ ሚዲያውን ለበጎ ነገር ተጠቀሙበት፣ ለመረዳዳት ተጠቀሙበት ነው እንጂ ያለው ዝረፉበት አላለም። ስለዚህ የመቆጣጠርም ስልጣን አለው መንግስት፣ ይቆጣጠር። ዶክተር አብይ ለበጎ ነገር ያስጀመረውን ነገር አንዳንዶች ለራሳችሁ ለግል ኪሳችሁ ለመጠቀሚያ የእንትን ያረጋችሁት ነው። ስለዚህ መንግስት ያጣራና እነዚህ ረጂነን ባዮች ሰዎችን ይከታተልልን ባይነን፣ ተከታተሏቸው ባይነን፣ አጣሩ። ይሄው እኛ የቻልናትን መረጃ አውጥተን አጣሩ። እኛ የስራ ፎቅ አይኑረው ተቁብዛለ እንደዚህ ጀግናለ ታጣሪ የለ እንዴ? በእናትህ በስባ አረ ጨብጭቡለት። እንደዚህ አይነት ወንጀል የያዘ ሰውማ በጣም ትችላለህ፣ ጎበዝ። በቃ አንተ በቃ ከዚህ በኋላ እንደዚህ ነው በቃ መቀጠል ያለብህ።
አንድም ሰው የእርዳታ ስራ የሚሰራ ሰው ሙሉ ተጨረሳችኋለህ ማለት ነው። ሙሉዎችን ታስቆማችኋለህ። አንተ ጸዴ ሰው ነው በቃ። ኧረ በስመ አብ ምን አይነት እንዴት አይነት ጭንቅላት ያለው ሰው ነው በእናትህ። እንዴት ቻልክበት? ምን አንብበክ ነው? የትኛው መጽሐፍ ነው ያነበብኩ? በእናትህ በስመ አብ ትችላለህ እውነት። ለምን እንትን አይኖረውም? የራሱ የጀት አይኖረውም? ግን ጀት ይብላ። በህዝብ ገንዘብ በተሰበሰበ አይደለም እንትን የምትለው የራስን ኪስ የምታደልበው። የደለበ ጭንቅላት የወርቅ መኪና ይኖረው እኛ እኮ አይመለከተንም። ግን ሰውን ሸውደህ አይደለም እንትን የምትለው ገንዘብ የምታገኘው። ስለዚህ ይህንን ዶክተር አብይ ለበጎ ነገር ያስጀመረውን ፕሮጀክት እነዚህ ሰዎች ከዓላማውን አስተው ወደ መጥፎ ነገር ወስደውታል። በቃ የግላቸውን ኪስ እያደለቡበት ነው። ስለዚህ ይህንን ጉዳይ ከዚህ በኋላ መንግስት የያዘው ድጋሚ እኛ ከዚህ በኋላ እዚህ ላይ ላንመጣበት እንችላለን። ኧረ እንዳመጣ ከቻልክ ባመጣ ነው የሚሻል። ስለ ማስተር አብነት እናውራ ቢባል ሰውየው እየሰራ ነው። አሁን አንድ ነገር ኮምፔር ማድረግ ብንችላል፣ ለምሳሌ እየበላን ብንሰራ ጀስት በቃ ኦልሬዲ በልቷል ብለን ብንወስድ ወይም ደግሞ አጭበርብራን ብለን እንኳን ብንወስድ ሰውየው ቢያንስ 2 በልቶ 3 ከሰጣ ወይም 3 በልቶ 2 ከሰጣ ኖርማል ነው። ገብቷችኋል? ካለ መስጠት ለብቻ እየበሉ ከመኖር እና ምንም ሳይሰጡ ለብቻ እየኖሩ ከመኖርና እየሰጡ እየበሉ መኖር እንዱ አሁን አስብ። ከሷ ከሰውየው ሐሳብ ለምን ፎቅ ኖረው ደግሞ ወይ ደግሞ ለምን ሊሰራ ቻለ እንዴት ሊሰራ ቻለ ብሎ ካሰበ ቢያንስ ሰውየው እየሰራ ነው። ገብቷችኋል አይደል? የሆነ ሰው ከጎዳና እያነሳ ነው ከዜሮ። አሁን ይሄ ምንም ሰርቶ የማያውቅ ሰው እኮ ነው። ይሄ ከጎዳና አንድ እናት እኮ ለዳቦ ብትል የማይሰጥ ሰው ነው እኮ የሚሆነው ይሄ ሰው። ያው ለማስተር አብነት እንደዚህ እዚህ ቲክቶክ ላይ ብትሆን የሚያወራው ማለት ገብቷችኋል? ግን ኢማጂን አድርጋችሁታል ሰው ሐሳቡ ምናምን። ይህንን ኢንፎርሜሽን እኛ ካወጣን መንግስት ደግሞ ተከታትሎ ኦዲት የማድረግ የመከታተል ስልጣን የመንግስት ነው። ይሄን ቪዲዮ እንደውም ፕራይም ሚኒስተር ኦፊስ እንዲደርስ ሼር አድርጉ። ለበጎ ነገር ይሄንን ተጠቀሙ። ሶሻል ሚዲያውን ያለው ጠቅላይ ሚኒስትር አብይ አህመድ ናቸው። ሼር አድርጓቸው፣ ይቆጣጠሩ ይሄንን ነገር። ቴንክ ዩ። እንዴት ነው በእናትህ ሶሻል ሚዲያ ለበጎ ነገር የምትጠቀመው? በስመ አብ እንዳንተ የሶሻል ሚዲያ ለበጎ ነገር የሚጠቀም ሰው አይቻል አቅም። እውነት ሸልሙልን። በቃ ይሄ በቃ አደባባይ ሐውልት ይሰራለት ወስኛለሁ። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። ሰላማችሁ ይብዛ።